አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የጀማል አህመድ ሾው ተከታታዮች ሰላምታችን በያላችሁበት ይድረሳችሁ። ጀማል አህመድ ነኝ። ባለፉት ጊዜያት በዚህ አዲስ በጀመርነው የጀማል አህመድ ሾው ከቀረቡ እንግዶች ብዙ እንደተማራችሁ ተስፋ እናደርጋለን። በየሳምንቱ እንግዲህ ለእናንተ ይጠቅማሉ የምንላቸውን የህይወት ልምዳቸውን ሊያካፍሉን ሊያስተምሩን የሚችሉ የተለያዩ እንግዶችን ይዘን እንቀርባለን። ስለ ዝግጅታችን ያላችሁን አስተያየት እንደዚሁ መቅረብ አለባቸው የምትሏቸውን እንግዶችም ልትጠቁሙን ትችላላችሁ። እንቀጥላለን። በዛሬ እንግዳችን ለዚህ ፕሮግራም ይመጥናሉ ይሆናሉ ያልናቸውን እንግዶች ይዘን ቀርበናል። ጥሩ ቆይታ እንደሚሆንላችሁ ተስፋ እናደርጋለን። መልካም ጊዜ። ተመልካቾቻችን የጀማል አህመድ ሾው ባለፉት ሳምንታት ቀደም ሲል እንደገለጽኩት የተለያዩ እንግዶችን አቅርበን ከእናንተ ጋር ተዋውቀናል። ይህን ፕሮግራም ስፖንሰር ማድረግና መደገፍ ለምትፈልጉ ቢሮአችን ክፍት ነው። ይህን ፕሮግራም አብረውን በመደገፍ ያሉ የተለያዩ ተቋሞችንም በዚህ አጋጣሚ ከልብ እናመሰግናለን። የመጀመሪያው ማርኮ ሎሬንዞ 4 ኪሎ ብርሃንና ሰላም ማተሚያ ቤት ፊት ለፊት ድንቅ ስራ ህንፃ ላይ ይገኛል። መጀመሪያው ፍሎር ላይ ማለት ነው፣ ወይም ግራውንድ ላይ ነው የምናገኘው። ሌላው በፈርኒቸር ያገዘንን ኒዳ የፈርኒቸር ስራን ከልብ እናመሰግናለን። በዛሬው ዝግጅታችን የተለያዩ እንግዶች አብረውን ይቆያሉ። ጥሩ ጊዜ ጥሩ ቆይታ እንደሚኖርን ተስፋ እናደርጋለን። መልካም ጊዜ። ተመልካቾቻችን የጀማል አህመድ ሾው እንደቀጠለ ነው። ከሰይድ መሐመድ ሙህዬ ጋር ያለ ነው። ሙህዬ እንኳን ደህና መጣ። እንኳን ደህና ተበቃችሁ። ሰይድ መሐመድ ሙህዬ ይሉሃል። ለምን ይሆን ሙህዬ የተባልከው? በጣም ጥሩ። የኔ አባቴ ስም ሙህዬ አህመድ ነው የሚባለው በክፍለ ሀገር እና ሙህዬ አህመድ ሙህዬ ማለት በነገራችን ላይ መሐመድ ከሚለው መሐመድ የሚለው ሲቆላመጥ ማለት ነው። ሲቆላመጥ መሐመድ የሚለውን ወደ ሙህዬ ሶስት ሆሄ ያደረገው። እንደገና ከሙህዬ ደግሞ ወደ ሙሄ ይባላል። ብዙ ጊዜ ደግሞ አሁን ሞ ሳላህ ሞ ማለት መሐመድ ማለት ነው። ወደ አንድ ከአራት ወደ አንድ የወሰዱትና ሙህዬ የሚለው አማርኛም እንትም ትርጉም አይደል የለውም። ስለዚህ እኔ ከጊዜ በኋላ ያው የቁልምጫ ስም ነው። የቁልምጫ ስም ነው። መሐመድ ነው ትክክለኛው አልኩና መሐመድ በሚለው መጠራት ጀመርኩ። ከጊዜ በኋላ ግን ነገሩን ሳየው አባቴ በጣም የሚታወቅ ሙህዬ አህመድ በሚለው ነው። ስለዚህ ለምን እሱ አልቀየረም ያና አነሰይ ብሎ አልቀየረምና ለምን እቀይራለሁ በሚል ሙህዬ የሚለውን በቅንፍ ውስጥ ጨመርኩት። ከዚህ በኋላ ግን ያው መጽሐፎቼ ላይ ያው ሰይድ ሙህዬ በሚለው ነው የሚቀጥለው የምትታወቀው። ሰይድ በተለይ የዛሬ ወደ ኋላ ሄደን 5 ወይ 6 ዓመት ምናልባትም 10 ዓመት አካባቢ በተለያዩ መድረኮች ላይ እናገኘህ ነበር። የወግ ስራዎችን ታቀርባለህ፣ ሰዎችን ታዝናናለህ። ስራዎች ደግሞ በጣም ለዛና ቁም ነገር ያላቸው ማህበራዊ ጉዳይ ላይ የሚያተኩር ሰውን እያዝናና በደንብ አድርጎ የሚቀርጽ ስራዎች ነበር የነበሩ። ጠፍተሃል። ለምን ይሆን? ያው እንግዲህ አንዳንድ ጊዜ መድረክ ላይ ያው ነገሮችን መድረክ ላይ የሚቀርቡ ስራዎች አንደኛ መድረኩ ብዙ እንደ በፊቱ የተመቻቸ አልነበረም። ብዙ መድረኮች እየጠፉ መጥተዋል። ለምን እንደው አላውቅም። በዛ ላይ ደግሞ የሚያዘጋጁት አካልም ይጀምሩና ይተውታል፣ ያቋርጣሉ። በዛ ላይ ደግሞ የሚቀርቡ ነገሮች ሁሉ ጊዜ አንተ ከእውቀትህን ጊዜህን መስዋዕት አድርገህ የሆነ ነገር ስታቀርብ ደግሞ ላንተ የሚሆነ ነገር ያስፈልጋል። ያ ነገር ደግሞ ሳይኖር ሲቀር የሚያበረታታ አይደለም። በተለይ አሁን እኛ ሙስሊሙ ማህበረሰብ ጋር ያለው ነገር ምንድነው? ነገሮችን ብዙ ሰው መዝናናት ይፈልጋል። መዝናኛ ነገሮች፣ መዝናኛ ቦታዎች፣ መዝናኛ መድረኮች ደግሞ በደንብ በዛ በሰው ልክ እንትን አላሉም፣ የሚቀርቡ አይደሉም። እና ከዛ የተነሳውን ሰው ሌላ መድረክ ዓለማዊ መድረኮች ላይ ምናምን ሲሄድ እንደውም ወቀሳ ምናምን ይወጣል። ብዙ ዛጋ ሄደው አንዳንዶቹ ሂጃብ ለብሰው ጺማቸውን አሳድገው እዛ ቦታ ተገኙ ምናምን ይላል። ግን መሸፈር የነበረበት ይሄኛው ማህበረሰብ መዝናኛውን በልኩ እምነቱ በሚፈቅደው ልክ ማድረግ ነበረበት። እና እነዛን ነገሮች
ችላ ችላ ይሏቸዋል። የሚያቀርበውንም ሰው የሚያበረታታ ስላልነበረ ከዛ ያወጉና አምጣውና በዛ ጠፋ። ወደ በኋላ ላይ ወደ ወጎቹ ወደ ስራዎቹ እንመጣለን። ምንም እንኳን የደሴ የወሎ ሰው ጨዋታ የሚያውቅ በወግና በስነ ጽሁፍ በደንብ የሚታወቅ የተካነ ቢሆንም ያንተ የሰይድ ስራዎች ግን ከምን የመነጩ ናቸው? በትምህርት ነው ወይስ በተሰጥኦ? እንግዲህ አሁን አንዳንድ ጊዜ ካደክበት ማህበረሰብ፣ አንዳንዱ ደግሞ በማንበብ፣ አንዳንድ ጊዜ ደግሞ ተሰጥኦም የራሱ ሊሆን ይችላል እና አሁን እኔ በልጅነቴ አባቴ ልብስ ሰፊ ነበርና ልብስ ሰፊ ነው። በጣም ብዙ በአካባቢው ሰፋ ያለ ማህበረሰብ ጋር እሱ ነው በብቸኝነት ያለው። ሌሎች ራቅ ያሉ ቢኖሩም እና ልብስ ሲሰፋ እኔ ከትምህርት ቤት ተመልሼ አባቴ ጋር ነው ልብስ ተኩሳለሁ እና እሳቸው ሲሰፋ ያረፍዳል። በቃ 5-6 ልብስም ከቀሚስም ሊሆን ይችላል፣ ኮትና ሱሪ ሊሆን ይችላል ያን ነገር እና ከሰዓት ስመጣ ከትምህርት እኔ ነኝ የምተኩሰው እና እኔ ያን ነገር ልብስ እየተኮስኩኝ በጣም ብዙ ትልልቅ ሰዎች አባቴ ወዳጆች ይመጣሉ እና ቁጭ ብለው በቃ የሚያወሩት ወሬ በጣም ይገርመኛል፣ በጣም ይመስጠኛል። ብዙ አግራሞትን የሚፈጥሩ ነገሮች ናቸው እና እኔ ሳላስበው ለካ እንደ የክሰል ጭስ ተኝተህ ጭሶ ሳታስበው ስበስበህ ችግር የሚፈጥረው ለካሌ ሳላስበው ዝም ብዬ እየሳብኩት በቃ ያን ነገር እንትን ሳልለው ውስጤ ተቀምጧል መሰለኝ እና በኋላ ያው ወደ ስነ ጽሁፍ ዓለም ምናምን ስመጣ ብዙ አልከበደኝም እና የት ነበር እስከምል ድረስ እኔ ራሴ ማለት ነው ማለት ሌሎች ሰዎችን በጣም አደንቅ ነበር እና የመጀመሪያውን ስነ ጽሁፍ መድረክ ላይ ያቀረብኩት አዲስ አበባ ዩኒቨርሲቲ ተማሪ እያለሁ ነው እና አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እያለን በጠንካራ ጀማዓ ነበረ በእኛ ጊዜ ከ94 እስከ 97 በነበረው ጊዜና እዛ ጋር ወደ አዲስ አበባ ዩኒቨርሲቲ ከደሴ ስንመጣ ጓደኞቼ ጋር አሁንም በመኪና ተሳፍረን መጣን። ሙሉ ቀን ነው የሚፈጀውና ከዛ አዲስ አበባ ዩኒቨርሲቲ ከተመዘገብን በኋላ በሶስተኛው ቀን ከዛ ከደሴ አካባቢ ከወሎ የመጣ ነው ልጅ ተሰብስበን አንድ ዶርሞ ላይ እንደዚህ ወሬ እያወራ ምናምን እያልን አንድ ሰይድ ብሬ የሚባል በጣም ፈጣን ልጅ አለና እሱ ያንን ከደሴ ጀምሮ እዚህ አዲስ አበባ ድረስ የነበረውን ጉዟችንን ተርኮታል። በቃ መኪናው ጠዋት 12 ሰዓት ከደሴ መናኸሪያ ተነስቶ ሀረጎን ኮምቦልቻን አቆራርጦ የደብረ ሲና ዳገት ምናምን እያለ አቀረበውና በጣም ገረመኝ። እኔ በቃ ማለት እንደዚህ እንዴት ነገሮችን አሁን በስነ ጽሁፍ አንዱን ቀጣጥለ ሎጂካል አድርገህ ማያዝ ከባድ ነው። አሁን ዝም ብሎ ፊት ለፊት የምታየውን አንዱን ነገር ልጽፍ ትችላለህና ሲጽፍ እኔ በጣም ገረመኝና በጣም አደነቅኩት ልጁን። ከዛ በኋላ ከ2 ዓመት በኋላ ይሄ ጀማው እንቅስቃሴ እየጠነከረ ሲሄድ በወርሃዊም በ2 ወር ምናምን የሚዘጋጅ ፕሮግራም ነበር። ያው እና አብዱል ገፋር ነሳዋል ነው መሐመድ ሰይድ ነበሩ። እናንተ ባሽ ነበሩ ነው ከናንተ አንድ ይቀድማል እና እነሱ ምናምን ያን ነገር በጣም ጠንካራ ነበር ጀማውና እዛ ጋር አንድ ቀን ዶርም ተኝተን ያለ ጧት ላይ ሱቢ ከሰገድን በኋላ መሐመድ ሰይድ የሚባል የወልዳ ልጅ አለ አሁን ሳውዲ ነው ያለውና በዚህ አጋጣሚ በጣም አመሰግናለሁ። ማለት የስነ ጽሁፍ በር በሱ በኩል ነው የተከፈተልኝና እሱ ነበር አሚራችን። ከዛ በኋላ ምናል እዚህ ፕሮግራም ላይ እኮ ረመዳን አልቆ የኢድ ፕሮግራም ነበርና አሁን ይሄን የረመዳን የማፍጠሪያ ግርግር እኮ የሆነ ሰው ቢጽፍ እኮ አሪፍ ነበር አለ። ከዛ ነው የሰማውና ከዛ ነው ጽፈዋለሁ አልኩት። እንግዲህ የስነ ጽሁፍ ተማሪም ስለነበርኩኝ የስነ ጽሁፍ እንትን ብሎኝ ይሁን የባለቤትነት ስሜት ይሁን አላቅም እኔ ጽፋለሁ አልኩት። ከዛ ጻፍኩት እና ያው ስትጽፍ አንድ ነገር የሆነ ነገር ስነ ጽሁፍ የሚማን አዘጋጅተው ወደ ሰው ስታቀርብ ሰው ይቀበለኝ ይሆን አይቀበለኝ የሚለው ሐሳብ ነው ይሰጥ እንኳን ያቀርቶ እኮ እንጀራ ወጣ አዘጋጅተው ድግስ ታፍጥልኛል ሰው ይኛል በቃ ትላለና የሚያውቀው ሰው አሁን ይሄ አንዳንድ እንደማካበር ሊመስለው ይችላል። ነገር ግን በዚህ ህይወት ላይ ያለፈ ሰው ኢቭን ይሄን ሾው ራሱ እንትን ብለን ህዝብ ጋር ሲሄድ ምን ይባል ምን አይነት ተቀባይ የሚለው ሐሳብ እንደዛ አይነት ሐሳብ አለና ከዛ በኋላ ጻፍኩት። እየፈራሁ ነው በጣም እየፈራሁ ምናምን እያልኩ በቃ የሆነ በቁርአን ተከፈተ ፕሮግራሙ ሳይቤሪያ የሚባለው የቆርቆሮ በቆርቆሮ የነበረን እንትን ነበር መስጊዳችንና እዛ ተማሪዎቹ ምናምን ቀረቡ። የሚደረገው ዳዕዋውም ምኑም ተደርጎ ሲጨርስ ስነ ጽሁፍ አሁን ሰይድ ያቀርባል ተባለና ገና ማቅረብ ሲጀምር መሳቅ ጀመሩ። እኔ የሚገርመኝ ነገር ገና እንደጀመርኩ መጀመራቸው ቃላቱ ሐሳቦች ይስቁ ጀመሩ። ከዛ እያነበብኩ ሰድ በፍጹም በቃ እኔ ራሴ ማንበብ አልቻልኩም። በቃ በተማሪዎቹ ሳቅ እኔ ራሴ ሳቄ መቆጣጠር አልቻልኩም። ያኔ ወክማን ቴፕ ነበር እቺ የምትገባው ትንሽ በሷ ተቀርጾ አሁን አለ ድምጽ ያው ጥራት ባይኖረውም እና
እዛ ጋር ሳቀርብ የኢድ ማፍጠሪያ ላይ ልክ አዛን ተብሎ መግሪብን ሰግደን ወደ ማፍጠሪያው ወደ ልደት አዳራሽ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ወደ ልደት አዳራሽ ለመሄድ ልክ የመጨረሻው ኢማሙ አሰግዶ አሰላሙ አለይኩም ብሎ ሲጨርስ አንዳንዶቹ ወደዚህም ላይ ጨርሱ ይችላሉ። ብድግ ብለው የግራ ቀኝ የሴት ጫማ የሴትና የወንድ መግቢያው ተቀራራቢ ነበር። አንዱን የሴት አንዱን የወንድ አድርጎ የሚሄድ ወይ ደግሞ ሁለቱን የግራ አድርጎ የሚሄድ የሌላ ጫማ በቃ የነበረው ትርምስ በጣም ነው ያንን የገለጽከው አንተ። ያንን ነው የገለጽኩት። ያን ደግሞ በስነ ጽሁፍ በወግ እንትን ደግሞ ልምድ ደግሞ ማህበረሰቡ ከሚያውቀው ከባክግራውንዱ ከራሱ ተነስተ ስትጽፍለት በጣም ያዝናናዋል። አሁን ወግ ላይ ስነ ጽሁፍ ላይ አሁን የታዘብኩት ነገር ምንድነው በጣም እፈላሰፋለሁ እራቀቃለሁ የተሻለ ነገር አደርጋለሁ ብለህ ስታቀርብ ሰው ግራ ይገባዋል እና እንኳን ሊስቅልህ አንተ አስቃለሁ ብለህ እንደው ማናደው ሊወጣ ይችላል። ከዛ በኋላ የኔ ያው የተማርኩት ነገር ምንድነው ሰውን ከሚያውቀው ነገር ተነስተህ ነው እና ያገጠመኝ ስለነበር በጣም ሳቁ። ያኔ እኔ ሞራል ሆነ የስነ ጽሁፍ ችሎታ ሙከራ ወደ ወግ እና ሌሎች የስነ ጽሁፍ ስራዎች ለመግቢያ ምክንያት የሆነችው ነው የተለኮሰችው ያቺ አጋጣሚ ነች። ያቺ አጋጣሚ በዛው የስነ ጽሁፍ ተማሪ ነው። ስለዚህ የስነ ጽሁፍ ፍላጎት አለ ውስጥ የነበርክበት አካባቢ ደግሞ የፈጠረበት ተጽዕኖ አለ እንዳልከው እንደ ጭስ ገብቶ የተቀመጠ አለ። ስለዚህ እዛ አዲስ አበባ ዩኒቨርሲቲ ገብተህ የመጀመሪያ ዲግሪህን በስነ ጽሁፍ ትምህርት አሟሻኸው ማለት ነው። አዲስ አበባ ዩኒቨርሲቲ ስገባ ያው መጀመሪያ አባቴ እንድማር ይፈልግ የነበረው የህግ ክፍለ ሀገር እያለ በተለያየ የክርክር የመሬት ጉዳይ ምናምን ወረዳ ከተማ ምናምን ሲሄድ እንደዚህ ወፍረው ምናምን የግብርና ባለሙያዎች በቃ ምናምን ብለው በኩራት የፍርድ ቤት ዳኞች ቁጭ ብለው ሲፈርዱ ምናምን ሲያይ በጣም እንትን ከማለቱ የተነሳ በቃ እኔ የግብርና ባለሙያ ያን ያው እንደ ገጠር ትርፍርፍ ያላል ነበር ወረዳ ላይ ዞን ላይ ምናምን ነበርና ወረዳ ላይ የግብርና ባለሙያ እንዲሆንለት ወይ የህግ ባለሙያ እንዲሆን ይፈልግ ነበር እና ደግሞ ትምህርት ቤትም በጣም ጎበዝ ነበርኩ እኔ እውነት ለመናገር ማለት ያው አንደኛ ነው በብዛት ወጣውና ከዛ አኳያ አዲስ አበባ ዩኒቨርሲቲ ገባ። ግን አንዳንድ ነገሮች ተቀያየሩ። እንግዲህ ያው እዚህ ላይ ሌላ ጊዜ እናወራው እንችላለንና ተቀያየሩና የስነ ጽሁፍ በእኔ ምርጫ አልነበረም። ያው ስነ ጽሁፍ እሱ መርጦኝ ነው የመጣው ወደኔ ዞሮ መርጦኝ ከመጣ በኋላ ግን እነዚህ ነገሮች ሳያቸው ለካ የሚሻለው ለኔ ይሄ ነበር የሚለውን ነገር አሰብኩኝ። ምክንያቱም ያው በህይወት ውስጥ ብዙ ስብስብ ነገሮች ይኖራሉ ወደ ኋላ የሚጎተቱ ነገሮች ስላሉ እንጂ አሁን እኔ በነበረኝ ተሰጥኦ በነበረኝ ሙከራ ባጀማመሬ በጣም ብዙ መሄድ ይችል ነበር እስካሁን ድረስ። ከዛ በኋላ ያው የስነ ጽሁፍ ዓለም ሆነ ስነ ጽሁፍንም ወደድኩት። በቃ በዛው ቀጠልኩ። ኦኬ በዛው ቀጠልክበት። በጣም ጥሩ። እንግዲህ ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾውን ከሰይድ መሐመድ ሙህዬ ጋር ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ ተመልሰን ተመልካቾቻችን ተመልሰን ተገናኝተናል። እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾውን ነው። አብራችሁ እንድትቆዩ አሁንም በድጋሚ እጠይቃለሁ። እንግዳችን ሰይድ መሐመድ ነው። ወጋችንን እንቀጥል። ስነ ጽሁፍ ትምህርትን በአዲስ አበባ ዩኒቨርሲቲ ቀጠልክ። በዛው የሁለተኛ ዲግሪን እዛው ቀጠልክ ወይስ ከተወሰነ ስራ በኋላ ተመለስክ? ምን ላይ ነው ደግሞ ያተኮርከው ሁለተኛው ዲግሪ? የመጀመሪያ ዲግሪ ያው በስነ ጽሁፍ ላይ በኢትዮጵያ ቋንቋዎችና ስነ ጽሁፍ ተማርኩኝ። መመረቂያ ጽሁፍ ያው መንዙማ ላይ ነበር የሰራሁት። መንዙማ ላይ ለምን መረጥክ? መንዙማ ያው ማለት የመንዙማ ፍላጎት ብቻ አይደለም። አሁን እኔ እንደ ሙስሊም የሆነ ነገር በመሰራበት በመማርበት ዘርፍ ላይ የሆነች አስተዋጽኦ ማድረግ አለብኝ የሚለውን ነገር ነው እና መጀመሪያ ላይ ርዕስ ምረጡ ሲባል እስኪ እስላማዊ የሆነ ነገር ምክንያቱም አሁን ዩኒቨርሲቲ ገብተህ ጥናታዊ ጽሁፎችን ስታይ ብዙ በሃይማኖት ዙሪያ እየተሰሩ አታገኝም። ይሄ ማህበረሰቡ ላይ የጋራ እንትና እሴታችን ላይ ብዙ ነገር የተሰራል። እዚህ ሙስሊም ማህበረሰቡ ላይ ግን የተሰራ የለምና ያን ስል ያው ለምን የሙሐመድ አወል መንዙማዎች ላይ የሙሐመድ አወል መንዙማ ላይ የሚያተኩር ይዘት ትንተና ላይ ይዘታቸው ስላለ የሚለው ላይ
ያው መሐመድ አወል ደግሞ ያኔ በጣም እንትን ናቸው እንዳሁኑ ሳይበዙ ቅርንጫፎቹ ያኔ ብቸኛ ነበሩ በብዛት ያው በሚዲያ ላይ የሚታወቁና መሐመድ አወል የሳቸውን መንዙማ ይዘት እንተና ላይ ሰራሁኝ አሪፍ ነበር ውጤቱም አሪፍ ነበር የሆነው ከዛ በኋላ ወደ ስራ ዓለም ገባሁ የተወሰነ ከሰራው በኋላ ደግሞ ማስተርስም ገባሁ እዛው አዲስ አበባ ዩኒቨርሲቲ ሊትሬቸር እና ፎክሎር የስነ ጽሁፍና ፎክሎር በዛ ላይ ጥናት አደረኩ ማለት ነው ኦኬ እዛ ላይ የሰራው ፔፐር ምን ላይ ነበር ሁለተኛው ላይ የሰራሁት እንትን ነበር ያኔ እየሰራሁ ነበርና መማረው አሁን ባሰብኩት መንገድ አሁን በዚህኛው ሃይማኖት ተኮር በሆነ ነገር ላይ ለመስራት የግድ ክፍለ ሀገር መውጣት ያስፈልጋል እኔ ደግሞ እየሰራሁ ነው ቃን እየሰራሁ በትርፍ ሰዓት ደግሞ እዛው ነው መማረውና ሬጉላር ነው የተማርኩት በዮሐንስ አድማሱ ደበበ ሰይፉና ገብረ ክርስቶስ ደስታ ግጥሞች ላይ በዮሐንስ አድማሱ በገብረ ክርስቶስ ደስታና በደበበ ሰይፉ ኦኬ ግጥሞች ላይ ነው በጣም ብዙ ለፍቼ የሰራሁት ነው አሁን አዲስ አበባ ዩኒቨርሲቲ ያለ ፔፐሩ እና ጥሩ ትንታኔ የሰራሁበት ስነ ጽሁፉንም በዛው አዳበረልኝ ካንዳቸው የሆነች ግጥም ትሞክርላለህ ካንዳቸው ከዮሐንስ አድማሱ በርግጥ ረጃጅም ግጥሞች ነው ያሉት ገብረ ክርስቶስ ደስታ ለምሳሌ አሁን እሱ ከሚታወቅበት ማን አንተ የሚለው አሁን እንትኑ ላይ ማን አንተ ዘርህ ማን ነው ወገንህ ማን ነው ደረጃ ምን የሚለው ነገር አለ አሁን አንድ ሰው ከሞተ በኋላ አጽሙን አይተህ ይሄ አጽም ብሄሩ ማን ነው ሃይማኖቱ ምንድነው ደረጃው ምን ነበር አኗኗሩ ስትጥር ስትግር የኖርከው ደሃ ነህ ወይስ ደግሞ በድሎት የኖርከው ሀብታም ነህ ምናምን እያለ የሚሄደው ነገር አለና እንዳለውም አሁን አንድ ሰው የሰውን አጽም አይተህ ይሄ ሰው መፈረጅ አትችልም በህይወት በነበረ ጊዜ እንደዚህ ነው ብለ ማለት አትችልምና በዛ ላይ አሁን ስተነተን የነበረው ምንድነው ሀገራዊ እንትናቸው ነው ታሪካዊ ይዘታቸው ነው በዮሐንስ አድማሱ ግጥሞች ላይ በወቅቱ የነበረው ከፖለቲካ ጋር በተያያዘ ከሀገሪቱ ከነበረው ይሄ ፖለቲካ ሽኩቻ ምናምን ጋር በተያያዘ ብዙ የተጻፉ ነገሮች አሉ የደበበ ሰይፉ አሁን የካክሱም ጫፍ አቅማዳ የሚለው በጣም ዝነኛ ግጥም ካክሱም ጫፍ የኤርትራ ካክሱም ተነስቶ ለወሎ ይሰጣል ብድር ለሐረር እንደዚህ ቸገረኝ ብሎ አቅማዳዋ እየዞረች ተመልሳ መጣች ለማኙ ጋርና አንደኛው ሲጠይቀው አይ እኔ የለኝም ትግሬ ለዚህኛው ወሎ የለኝም ብሎ አይደለም የሚመለሰው እንደው ትግሬ ጠይቆኛል እኔ ደግሞ የለኝም እስኪ ሐረር አንተ ካለ ደግሞ ሐረርም የለውም ሐረር ደግሞ እኔ እስኪ ባሌ ደግሞ ካለ አንተ ያለ በወለጋ በእንትና ዙሮ መጣና የኛ ኢትዮጵያውያን ፍቅር ከባዶ አቅማዳ ነው የሚቀዳው ነው መጨረሻ ላይ የሚለውና ባይኖረንም ከዛው ከባዶ ነው ፍቅራችን የሚቀዳ ይላል መጨረሻ እና ይሄ ያለ ሌላው በ77 እና በ65 የነበረው ወሎ ላይ የነበረ ረሃብ የነበረው ድርቅ ችግር ምናምን በጣም በሚያሳዝን ሁኔታ ነው የሚገልጸው እዛ ላይ ያ ነገር አለ ስለዚህ ከዛ ጋር በተያያዘ እነሱ ላይ ትንታኔ ይሰራል ታንክ ዩ እኔ ያነሳሁት ምንድነው እነዚህ ሶስት ገጣሚያን በኢትዮጵያ የስነ ጽሁፍ ታሪክ በተለይ ደግሞ በግጥም የሚያነሷቸው ሐሳቦች እና የሰሯቸው ስራዎች አሁን በአገራችን ስነ ጽሁፍ ለደረሰበት በአዎንታዊ ጎን ትልቅ አሻራ ያሳረፉ ትልልቅ ስራዎችን የሰሩ አንዳንዶቹም ደግሞ ከዚህ በላይ ብዙ ሲጠበቅባቸው ድንገት በህይወት መቆየት ያልቻሉ ትልልቅ ደራሲያን ናቸው ትልቅ ስራ ነው የሰራው ለማለት ያህል ነው ከዛ በተረፈ እንግዲህ አንተ ጋር እንምጣና ቀደም ሲል መግቢያችን ላይ የሰራሃቸውን ስራዎች የተወሰነ ነገር ለማንሳት ሞክረን ነበር የስነ ጽሁፍ ተማሪነት አስተዳደግህም የፈጠረብህ ተጽዕኖ ለዛ ያላቸው ወጎች ላይ ቁም ነገር ሲባል የምሰራቸው ስራዎች ያዝናናሉ ከዛ ሰው ቁም ነገር አድርጎ የሚወስዳቸው የሚማርባቸው እንደገና ደግሞ ማህበረሰብን የእያንዳንዱን ሰው ህይወት በግልጽ የሚያሳይ እንደ መስታወት ራሱን ማየት የሚችልበት አካባቢውን የሚታዘብበት ጥሩ ስራዎች ሰርተሃል በነዛ ዘመናት እንደው አሁን ከአርካይቭ የተወሰኑትን ወስደን ማሳየት እንችላለን ተመልካቾቻችን ሰይድ በተለያየ መድረክ ያቀረባቸውን ምናልባት ብዙዎቻችሁ
ከጊዜ አንፃር ወደ ኋላ ስለሄደ ሊረሱ ይችላሉ ስለጠፋ ማለት ነው ሰይድ አንዳንዶቹን ተከታትለን እስቲ መለስ ብለን ብናስታውስና የሰይድ ስራዎችን ብንከታተል ልጄ ቤት ውስጥ ሲወራ የሰማውን ሁሉ ለውጭ ሰው አይወራም ትባላለህ ነገር ግን ወጣ ብለህ ጓደኛህን ስታገኝ ቤት ውስጥ የተወራውን ውጭ አታውራ ስለተባልከው አላወራህም እንጂ ለበዓል ልብስ ይገዛልሃል ተብያለህ እያልክ ታወራለህ እንደው ለመሆኑ እነዚህ ማንነታቸው ያልታወቁ ግለሰቦች ማንነቱ ከታወቀ ህዝብ መሃል ማንቀላቀላቸው ምን አለበት ነገሩ በተግላቢጦሽ ሆኖ ማንነታቸው ያልታወቁ ግለሰቦች ለህዳሴው ግድብ ይሄን ያክል ሚሊዮን ብር አበረከቱ የሚል ዜና ቢያሰማን እኔ ከምታነሳቸው ጉዳዮች በጣም ያስቃሉ በዛው ደግሞ ይሄ ምንድነው ራስህን የምትገመገምበት የምትመዝንበት እንትን ነው አሁን ቤተሰብ ላይ ትዳር ላይ የምታነሳቸው ወጎች አሉና መነሻህ ምንድነው በምን አጋጣሚና ሁኔታ ነው እነዚህ ስራዎች ሲሰራ የነበረው ያው ወገን በአሁን እስላማዊ በሆኑ መድረኮች አዝናኝ በሆነ መልኩ በነገራችን ላይ በማቅረብ እኔ መጀመሪያ ሳልሆን አልቀርም ያው ጥናት ተጠንቶ እንግዲህ አለው ሚል ካለ ሊቀርብ ይችላል እንጂ አሁን እንደ እስላማዊ መድረኮች ሲቀርቡ ያው ቁርአንና ሐዲስ ዳዋ ምክር ምናምን በብዛት እንጂ ያን ያህል ምን በጣም ከት ብሎ መሳቅም ብዙ የተለመደ አልነበረምና ከዛ በኋላ መድረኩ ሲመቻች ግን ውስጥ ያስኩትን ነገር ያለውን የምታዘባቸውን ነገር ነው የማቀርበው ከማህበረሰቡ ነው መነሻው ዞሮ የስነ ጽሁፍ የወጉ መነሻ ኑሯችን ነው የማህበረሰቡ ኑሮ ነውና ከዛ ነው ግን የተመልካችስ አቀባበል የሚሰጡህ ምላሽ እኔ ቅድም እንዳልኩት ቁም ነገር ነው ያንተ ማለት ማሳቅ ብቻ አይደለም የሚያስተምረው የሚሰጠውም ነገር አለ አንዳንዱን የምንኖረው የአካባቢያችን ላይ ያለ እሱን አዋስተም የምታቀርበውም ቢሆን ያንን ህይወት ነው መልሰ መስጠው እና የሚያቀውን ነገር በሚያስቅ በሚያስደስት እና በሚገርም ባልታየ መንገድ ተሰጥቷል እና የሚሰጥ ምላሽ ምንድነው አዎ በጣም ጥሩ አሁን ይሄ ምንድነው ማህበረሰቡ በነገራችን ላይ አንዱ ትንሽ እንደው በዚህ አይነት ነገሮች በወግ ባዝናኝ መልኩ ለመቀጠል ትንሽ ያዝም ከሚያደርጉት ነገሮች አንዱ የህብረተሰቡ የማህበረሰቡ አቀባበል ነው አሁን አንተ የሆነ ነገር በሚያስቅ መልኩ ከምታቀርበው ይልቅ በጣም በቃ ኮስታራ ሆነ በቃ እንደዚህ እየዛትክ ምናምን እያልክ የምታቀርበው ነገር ተራ ነገር ቢሆን ሰው ቁም ነገር አድርጎ የሚገርመው ግን የሁሉም ያቀራረብ ዘዴ ነው በነገራችን ኮሜዲ ወይም ደግሞ አዝናኝ ነገሮች አንዱ የማቅረቢያ ዘዴ ነው በቃ ሐሳባችን ከምንገልጽባቸው ነገሮች አንዱ ባዝናኝ በኮሜዲ መንገድ በሚያስቅ መልኩ መግለጽ ነው አንዱ ደግሞ በሚያሳዝን መልኩ ነው አንዳንዱ ደግሞ በትምህርታዊ መንገድ ነው በብዙ መንገድ ነውና በቅኔም ሊያቀርብ ይችላል ሰው በተለያየ ነገር እና አሁን አንድ ጊዜ የባልና ሚስት አሁን ሙስሊም ባልና ሚስቶችን በተመለከተ ያው እንትን ሲባል አዘጋጆቹ ያው ወግ መድረክ አለ መድረኩን የሚመስል ነው የሚሉትና የዛ የመድረኩ የነበረው ድባብ ምንድነው በትዳር ላይ ትዳርን በተመለከተ ነበር ምክር ምናምን የሚሰጥበት እና እዛ ላይ እኔ ያቀረብኩት ወግ ምን ነበር ሙስሊም ወንዶች ሙስሊም ባሎች ለሚስቶቻቸው ፍቅር አይሰጡም በደንብ ፍቅር አይሰጡም ፍቅር መስጠት በነገራችን ላይ ይሄ ቤት ውስጥ ያለውን እነሱና አላህ ናቸው የሚያውቁት ከዛ ውጪ ግን አንዳንድ ጊዜ ሴቶች በአደባባይ እንዲገለጽላቸው ይፈልጋሉ ፍቅራቸው ባል እንደሚወዳት እንደሚወዳት ማለት ነው ሌላውም እንዲያቅ ትፈልጋለህ እንዳቅ ምስክርነት እኮ ነው አይደል አሁን መንገድ ላይ ስትሄድ አንተ ሚስትን እጇን ያዛራ አቀፍ አድርጋ ከልክ ምናልባት ቤት እኮ ሰድባ ገልምጣት ሊሆን ይችላል ማሻአላህ እንዴት ነው የሚያምሩት ምናምን ይላሉና እንደዚህ አይነት በሙሉ ሙስሊም ማህበረሰብ ደግሞ የፈለገችውን አይነት ልብስ ይገዛላታል ቤቱን ሙሉ የሚበላ ነገር ያደርግላታል አለቀ በቃ ከዚህ በኋላ ሌላው ነገር ትርፍ ነው እና ሌላውም ሰው ራሱ የሆነ ቅራለኝ ቅሬታ አስታቀርብ ሲይዙ ይቺ ጠግባ ነው እንጂ ያላት ልብስ እኮ በሳጥኑ ተርፏል ቤቱ እኮ ብታይ ያለው እኮ የምግብ አይነት ማአት ነው ይላሉ ሴት ልጅ ልክ በሆዷ ብቻ እንደምትኖር አይነት ነገር ነውና ያንን መሰረት አድርጌ ሲሄዱ ታዘባሉ
አንድ ባልና ሚስቶች ሲሄዱ መንገድ ላይ አይተህ እንደሆነ አንተ አይተህ ሊሆን ይችላል እና ባልዩ ከፊት ይሄዳል እሷ ከኋላ ድክ ድክ እያለች ኮፍያ አድርጎ ከሆነ ኮፍያውን እያየች ነው የምትሄደው በምልክት ሰው ግርግር ከበዛ ደግሞ ምናምን ኮፍያውን ከላይ በዚህ ጋር ኮፍያ ያደረገ ሰው አልፏል ብላ ልትጠይቅ ትችላለች እና ኮፍያውን ድንገት ራሱ ቢያወጣው እኮ ሊጠፋት ይችላል እና ከዛ ድክ እያለች ተከትላ ነው የምትሄደው አትመጭም ምንድነው የሚያንቀረፍፍሽ ምናምን ሁሉ ይላታል አንዳንዱ ደግሞ እንደዚህ ሰው አለበት አጠገብ ስትል አንቺ ረፊ ሸይጣን ውዱ ታበላሻለሽ ሁሉ ሊል ይችላል ገባ እና ይሄ ነገር ለምንድን ነው ሲሄድ እጇን ያዝ አድርጓት አቀፍ አድርጓት የማይሄደው ሚስቱ ናት አይደል ሐላል ነው ኒካ ማድረግ ማለት እኮ ለህዝቡ ኦፊሻል በይፋ እገሌኔ ሚስት ናት እገሌኔ ባል ነው እንደፈለገ ያው ደንቡን በጠበቀ መልኩ በነጻነት አንዳንድ ጊዜ ግን ምን አለ መሰለህ አሁን ልክ ነህ አንዳንድ ባህል ላይ ሴትና ወንድ አብረው ሲሄዱ ባልና ሚስትም ቢሆኑ ወንድ ቀደም ማለት አለበት ሴት ወደ ኋላ ቀረት ማለት አለባት እግርግሩን ከስር እየተከተለች ነው የምትሄደው ይሄ ወግ ነው አብራ እኩል የምትሄድ ከሆነ ያንን ባህል ጥሳለች ብሎ የሚያስብ ማህበረሰብ ደግሞ አለ ከዛ አንፃር ሊሆን ይችላል አንዳንዱ ግን ከተማ ያለ ይሄን እንትን የማያውቅ ሰው ያንን ተከትሎ መሄዱ እንደ እንትን ተገቢ አይደለም ነው አሁን ምንድነው አንዳንድ ባሎች ወይም አባወራዎች ምናልባት ክፍለ ሀገር የኖሩ ሆነው ከተማ ሲመጡ ያ የክፍለ ሀገሩ ባህል ይጫናቸዋል ምንድነው ወፍ እንዳገሩ ትጮሃለች ነው ይባላል ክፍለ ሀገር ያለው ሴቲቱ ባሏን እሱ ከፊት ዱላውን ትከሻው ላይ አድርጎ ከፊት ጋቢውን ለብሶ ይሄዳል እሷ ከኋላ ነጠላዋን ለብሳ ጥላዋን ይዛ ቀሚሷን ለብሳ መቀነቷን ታጥቃ አገልግላ ዝላ ኮንጎ ጫማ አድርጋ ከኋላ ልትሄድ ትችላለች እንደውም ገጠር የሚገርም ነገር እንደው አሁን ተወልጄ ባደኩበት አካባቢ ሴት ከፊት ነው የምትሄደው ወንድ ከኋላ ነው የሚሄደው ለምንድነው ጥበቃም ጭምር ነው ከኋላዋ እየጠበቃት ነው እሱ የሚሄደው ክቡን ላይ መጥፎ ነገር ሌላ እንዳያጋጥማት ማለት ከተማ ከተመጣ ግን ከተማ ላይ ያለው ነገር ምንድነው የከተማውን ሰው ነው መምሰል ያለበት ወይም ደግሞ ሴትየዋ ምን ትፈልጋለች ነው አሁን ያንን ነገር እንደ ጓደኞቿ ያንን የምትፈልግ ከሆነ ተራርቆ መቀመጥ ማዶ ለማዶ ሆኖ መቀመጥ ወይም ደግሞ የብቻ መሄድ እኮ አስፈላጊ አይደለም ያ ምን ያሳያል በውስጧ ቅሬታ ሊፈጥር ይችላል ነው ስለዚህ ይሄን ነገር ሚስቶቻቸውን የማያቅፉ ባሎች በሚል ርዕስ ነው ያን ያቀረብኩት በጣም ነበር የሰው ይሳቀበት ጥሩ ሌላም እንምጣ ስለ አራት ሚስት የሰራው ነገር ነበር ስለ አራት ማግባት ጥቅም ወንድ አይደለም አራት ለወንድ አድልታ ማለት ነው ለወንድ አይደለም ያደላው በነገራችን ላይ ለሴቶች ነው ያደላው አዝናኝም እንዲሆን ነው በተዘዋዋሪ ደግሞ ሴቶች ምናልባት በዚህ መንገድ አላዩት ከሆነ ጥቅሙን እንዳዩትም በሚል አራት ማግባት ማለት ነው አሁን ለምሳሌ አንድ ሴት አንድ ወንድ አራት ሴት ቢያገባ ምናልባት ለባሏ ያለባት ኃላፊነት ከአራት አንድ ነው የሚደርሳት አይደለ ለምሳሌ ልብስ የምታጥብ ከሆነ በወር የሚታጠብ ከሆነ በአራት ወር አንድ ጊዜ ነው የሚደርስባት ስለዚህ 3 ወር ታጥባለች አገዝች ግን ደግሞ የሴት ልጅ ሮል ያ ብቻ አይደለም ባይዘ ወይ በዛ ደረጃ መታየት የለበትም አይደል ወጉን ነው ወግ እኮ ስታቀርብ አንዳንድ ጊዜ ያው ለማዝናናትም ጨምር አይደለም የምትለው ከማዝናናት ውስጥ ቁም ነገር በነገራችን ላይ ወግ አዝናኝ ነው እንበልና ያስቃል እንበል እንጂ ውስጡ ያሉት ነገሮች ያንዳንዱ ነገር ብታያቸው አሁን በማዝናናት መልክ የሚገልጹ ጽሁፎችና ወጎችን ብታይ ቁም ነገር ናቸው በቀን የሚሆን በምንም ይሁን ዞሮ ውስጥ ታየው ግን ማህበረሰብ ውስጥ ያለው ጉድለት ነው የሚናገረውና አራት ማግባት ሙስሊም የሆነ ማንኛውም ሰው በተግባር ላይፈጽመው ይችላል አሁን ለምሳሌ አንድ ሴት እኔ አራት ማግባቱ ትእዛዙን አትክድም አይደለም አራት አግቡ የሚለውን ትእዛዝ ሃይማኖታዊ ትእዛዝ አትክድም ፐርሰናሊ በግሏ ግን እኔ አልፈልግም ባሌን ብቻዬን ነው መያዝ ምለው ወንድም ሆኖ እንደዛ ሊሆን ይችላል አራት አግብቼ ራሴን ኦቨን ላይ ጋለምረምጣን ላይ አልጥድም ብሎ እኔ አንድ ሚስቴ አንድ አራት ናት ብሎ ሊኖር ይችላል ኖርማሊ ግን ህጉ አለ ነው ያ ነገር አራት ማግባቱ ተፈቅዷል ስለዚህ የተፈቀደውን ደግሞ የሚቀበሉ አሉ የምትቀበል ሴት ካለች ይሄ አድቫንቴጅ ይቀላል ያው ለአራት ሼር ይደረጋል ለምሳሌ አሁን ባለ የመጣ ዛሬ ምሳ ሰዓት ምን እያለች ብዙ ነገር የምትሰራ ከሆነ ሁለት ሚስት ካለች ያቺኛው ጋር ሊሄድ ይችላል እንደዚህ ልታግዛት ይችላል ነው ያው በወግ መልክ ነው ነገሩን ሲሪየስ እንዳይወስዱብኝ እህቶቻችን የሱ ከወግ ያው ለዛ ያለው ከማስተማር ወግ ከመናገር አንፃር ነው እንደ ቁም ነገር እንዳይወሰድብኝ ነው ሌሎች ስራዎች የምታስታውሳቸው አለ በተለይ ልክ ተመሳሳይ እንደዚህ የሰራሃቸው አዝናኝ ሆኑ አስተማሪ ሆኑ ሰው ጋር የደረሱ ስራዎች
ታስታውሳቸዋለህ? አሁን በቅርብ በእርግጥ ብዙ ነው። አሁን እኔ ከ1996 በኢትዮጵያ አቆጣጠር ጀምሮ እስከ 2010 ድረስ አቅርቤያለሁ። ኦልሞስት 16 ዓመት ማለት ረጅም ጊዜ እኮ ነው። ስለዚህ ብዙ ናቸው ማለት በጣም ብዙ ናቸው። ቆይተን እንመለስበታለን። የሰይድ ወግ ላይ ነው ያለነው። የትም ሳትርቁ ጠብቁ። እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾውን ነው። ካፍታ ቆይታ በኋላ ተመልሰን